እስኪ ያስቡት፣ ሰው እንዴት በእንቁላል ቅርፊት የባህርን ውሃ ጨልፎ ለመጨረስ ይሞክራል? ያም በቦታ ተወስነው ዳርቻውን ለማየት የሚያዳግተውን ባህር ጨልፎ ለመጨረስ ይህ ሰው ይህን ድፍረት ከየት አገኘ? ጨልፎ ለመጨረስስ ምን ያህል ጊዜ ይፈጅበት ይሆን? ነገር ግን ይህ ሰው ባሰበው ሳይሆን በተፈቀደለት መጠን የዚህም ባህር ምስጢር ጠርቶ ተጎንጭቷል። ይህ የባህርን ውሃ በእንቁላል ቅርፊት ለመቅዳት የሞከረው ወንጌላዊ ሐዋርያ ሰማዕት ዘንበለደም አቡ ቀለምሲስ ታኦሎጎስ ወልደ ነጎድጓድ ፍቁሩ እግዚእ ርዕሰ ደናግል ቁጽረ ገጽ ንስር ልዑለ ስብከት ምድራዊ መልአክ አምደ ብርሃን ሐዋርያዊ ትንቢት ቀርነ ቤተ ክርስቲያን እንዲሁም ኮከበ ከዋክብት የተባለው የሐዋርያው የቅዱስ ዮሐንስ ታሪክ። አምላካችን ኢየሱስ ክርስቶስ በቅዱስ ወንጌሉ እንደተነገረን በመንግሥተ ሰማያት ታላቁ ሰው ወንጌላዊ ዮሐንስ ነው። ቅዱሱ ሐዋርያው ከዘብዴዎስና ከማርያም በወፍልያ ተወልዶ ገና በወጣቱ መድኃኔዓለምን ተከትሎታል። ቅዱስ ዮሐንስ ከሐዋርያት ቀድሞ ጌታን ከመከተሉ ባሻገር በምንም ምክንያት ከጎኑ አይጠፋም ነበር። ስለ ንጽሕናውና በጎ የፍቅር ሕሊናው ሕፃን ሳለ በወንድሙ በመንግሥተ ሰማያት ታላቁ ሰው ወንጌላዊ ዮሐንስ ነው። ቅዱሱ ሐዋርያው ከዘብዴዎስና ከማርያም በወፍልያ ተወልዶ ገና በወጣቱ መድኃኔዓለምን ተከትሎታል። ቅዱስ ዮሐንስ ከሐዋርያት ቀድሞ ጌታን ከመከተሉ ባሻገር በምንም ምክንያት ከጎኑ አይጠፋም ነበር። ስለ ንጽሕናውና በጎ የፍቅር ሕሊናው ሕፃን ሳለ በወንድሞቹ ሐዋርያት ዘንድ ሞገሱ ከፍ ያለ ነው። ጌታችንን እስከ እግረ መስቀሉ ድረስ በመከተሉ ድንግል እናታችንን ተቀብሏል። ከእርሷ ጋርም ለ15 ዓመታት ቢቀመጥ መዝገበ ምስጢር ሆኗል። እንኳንስና ከሰው ልጆች ይቅርና ከልዑላኑ መላእክት ማዕረጉ ከፍ አለ። ሰው ቢበቃ መላእክትን ሊያይ ይቻለዋል። ቅዱሱ ዮሐንስ ግን መላእክት ሊያዩት ይከብዳቸዋል። በዛሬው መርሃ ግብራችን ላይ እጅግ በጣም የበዙ መጠሪያ ስሞች ያሉት እያንዳንዱ መጠሪያ ስሞቹ ከግብሩ ጋር ፈጽሞ የተቆራኙለት ስለሆነው ቅዱስ ዮሐንስ ወንጌላዊ ነው። መጠሪያ ስሞቹን በምን አይነት አጋጣሚ ያገኘ? እድሜ ዘመኑን በሙሉ በድንግልና የኖረ ፈጽሞ ፍትወት የራቀለት ቅዱስ ነው። ታዲያ ይህንን ጸጋ እንዴት ሊቀበል ቻለ? ከመስቀል ስር በኋላ እመቤታችን እናታችን ትሆነው ዘንድ ተሰጥተዋለች። እድሜ ዘመኑን ከእመቤታችን ቅድስት ድንግል ማርያም ጋር እንዴት አሳለፈ? ትምህርቱና አገልግሎቱ ምን ነበር? ለቅድስት ቤተ ክርስቲያንስ ምን አበረከተ? የሚሉትን ሌሎች አስደናቂ ስለ ቅዱሱ ተነግረው የማያልቁ ምስጢራትን እናያለን። አብራችሁን ቆዩ። ዮሐንስ ማለት የእግዚአብሔር ጸጋ ነው፣ ደስታ ማለት ነው። አባቱ ዘብዴዎስ እናቱ ማርያም በወፍልያ ትባላለች። ቁጥሩ ከ12ቱ ሐዋርያት የሆነ ያዕቆብ የተባለ ወንድም ነበረው። ቅዱስ ዮሐንስ አስቀድሞ የዮሐንስ መጥምቅ ደቀ መዝሙር ነበር። ቅዱስ ዮሐንስ ከአባቱና ከወንድሙ ጋር አሳ በሚያጠምድበት በገሊላ ባህር ላይ መረቡን ሲያበጃጅ ጌታችን ኢየሱስ ክርስቶስ ለሐዋርያነት ጠራው። እሱም አባቱንና ሌሎቹን ታንኳዎቹን ትቶ ከወንድሙ ከያዕቆብ ጋር ጌታን ተከተለው። ከፍጥረት ወገን ከመብርሃን ቀጥሎ ክቡር እሱ ነው። ቅዱሱ ከጌታችን ዕርገት በኋላ ለ70 ዓመታት በዚህ ምድር ሲኖር አብዛኛውን ጊዜ ያሳለፈው በኤፌሶን አካባቢ ነው። ሕዝቡን ወደ ክርስትና ለማምጣት በአፍም በመጽሐፍም ደክሟል። 3 መልእክታትን ራእይንና ወንጌልን ጽፏል። ሕይወትም ስለሰበከላቸው በፈንታው ብዙ አሰቃይተውታል። ከእሳት እስከ ስለት እስከ መጋዝም በስተርጅና ደርሶበታል። እርሱ ግን በትዕግስቱ ገንዘብ አድርጓቸዋል። እናት ቤተ ክርስቲያን ቅዱስ ዮሐንስን ስትጠራው እንዲህ ብልሃ ነው። ወንጌላዊ ሐዋርያ ሰማዕት ዘንበለደም አቡነ ቀለምሲስ ምስጢራትን ያየ ታኦሎጎስ ነባቢ መለኮት ወልደ ነጎድጓድ ፍቁሩ እግዚእ ርዕሰ ደናግላን የደናግሎች ሁሉ አለቃ ቁጽረ ገጽ ከጌታ ጎን የሚቀመጥ ንስር ልዑለ ስብከት ምድራዊ መልአክ አምደ ብርሃን ሐዋርያዊ ትንቢት ቀርነ ቤተ ክርስቲያን እንዲሁም ኮከበ ከዋክብት ብላ ግብሩን ከምስጢር አስማምታ ትጠራዋለች። ቅዱስ ዮሐንስ ወንጌላዊ ለመስበክ ዕጣ የደረሰው እስያ ስለነበር ደቀ መዛሙርቱን አብሮክሮስን አስከትሎ ሄደ። ይህቺውም ኤፌሶን በጥንቱ በታናሽ እስያ በዛሬው የቱርክ ግዛት ውስጥ ከተማ ናት። ዛሬ ኢያዞሎግ ተብላ የጥንት ታሪኳ ጠፍቶ አስቀድሞ የቅዱስ ጳውሎስ ወንጌልን ሰብኮባታል። ደቀ መዝሙሩን ቅዱስ ጢሞቴዎስንም በከተማው ላይ ኤጲስቆጶስ አድርጎ ሾሞት ነበር። እርሱም በግፍ እስከተገደለበት ጊዜ ድረስ ቅዱስ ዮሐንስ እየተራዳው በከተማዋ ብዙ አገልግሏል። በኋላ ግን በግፍ ገድለውታል።
ቅዱስ ዮሐንስ ወደ ኤፌሶን ለመሄድ በመርከብ ሲሳፈር መርከቡ በማዕበል ተሰበረ። ደቀ መዝሙሩን አብሮክሮስን ማዕበሉ ወደ አንዲት ደሴት አደረሰው። ቅዱስ ዮሐንስ ግን በመርከቡ ስባሪ ተንጠልጥሎ በባህሩ ማዕከል መካከል 40 ቀንና 40 ሌሊት ከኖረ በኋላ ማዕበሉ ተፍቶት አብሮክሮስ ካለበት ደሴት አደረሰውና ተያይዘው ኤፌሶን ከተማ ገቡ። የከተማይቱ ሰዎች እጅግ ክፉዎች ስለነበሩ ቅዱስ ወንጌልን መስበክ አልቻሉም ነበር። እነርሱ እጅግ ክፉዎች መሆናቸውን ስላወቁ ቅዱስ ዮሐንስ ገና ዕጣው ሲደርሰው በሐዘን አልቅሶ ነበረ። አሁንም ከተማው በገቡ ጊዜ ቅዱስ ዮሐንስ ምክንያት በመፍጠር ሮምናን ለምትባል ሴት ቤቷ እሳት አንዳጅ ሆኖ አብሮክሮስም ዕቃ ጣቢ ሆኖ ተቀጠሩ። የቀጠረቻቸውም ሴትም እጅግ ታሰቃያቸው ጀመር። ባሮቿ እንደሆኑም ተስማምተው ስለጻፉ ትደበድባቸውም ነበር። እነርሱ በታላቅ ጉስቁልና ውስጥ እየኖሩ እያለ በአንዲት ዕለት የአገረ ገዢው ልጅ ለመታጠብ ወደ ቤት ገባ። ቤቱም የሰይጣን ኃይል ስለነበረበት የመኮንኑን ልጅ አንቆ ገደለው። የአገሪቱን ሰዎች ሁሉ ለሞተው የመኮንኑን ልጅ ሊያለቅሱ ሲሰባሰቡ ቅዱስ ዮሐንስም አብሮ ቆሞ ሲመለከት ሮምናን መጣ። በጌታዬ ልጅ ሞት ልትደሰት መጣ እያለች ረግም አይዞሽ አትዘኝ አላትና ወደ ሞተው ልጅ ቀርቦ በመስቀል ምልክት ካማተበበት በኋላ በፊቱ እፍ አለበት። የሞተውም ልጅ ድኖ ተነሳ። የሀገሪቱ ሰዎች እጅግ ደነገጡ። ሮምናም ደንግጣ እግዚአብሔር የሚሉት አምላክ አንተ ነህ ብላ ጠየቀችው። ቅዱስ ዮሐንስም በፍጹም እኔ አምላክ አይደለሁም፣ እኔ የእርሱ አገልጋይ ሐዋርያ ነኝ እንጂ አላት። ሮምናም ስለበደለቻቸው በደል ሁሉ መሪር እንባ እያለቀሰች ይቅር እንዲሏት ለመነቻቸው። እነርሱም አረጋጓት። ከሕዝቡ ውስጥም ብዙዎች በጌታችን አመኑ። ቅዱስ ዮሐንስም ሌሎች ብዙ ድንቅ ተአምራትን እያደረገ ወንጌልን እየሰበከ ከጣዖት አገልጋዮች በቀር ሁሉንም አሳምኖ አጠመቃቸው። አገልጋዮችን፣ ኤጲስቆጶሳትን፣ ቀሳውስትን፣ ዲያቆናትንም ከሾመላቸው በኋላ ወደ ሌሎች አቅራቢያ ሀገሮች ሄደ። በመጨረሻም በካዲው በጨካኙ በድምጥያኖስ ዘመን በጣዖት አምላኪዎች ተከሶ ለፍርድ ቀረበ። በፈላ ውሃ ካሰቃዩት በኋላ በፍጥሞ ደሴት አጋዙት። በዚያም ሳለ ራእዩን ተመልክቶ ጻፈ። ድምጥያኖስም ከተገደለ በኋላ ከግዞቱ ተመልሶ 3 መልእክታቱንና ቅዱስ ወንጌሉን ጽፏል። ጌታችንም አስቀድሞ ሞትን እንደማይቀምስ ለዮሐንስ ቃል ገብቶለት ነበርና እንደ ኤልያስና ሄኖክ ሞትን እንዳያይ ወደ ብሔረ ሕያዋን ወስዶታል። ጌታችን ለዮሐንስ ያልነገረው እርሱም ያልታስተማረው ምስጢር የለም። ወንጌሉ ሲጀምር በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር ብሎ የጌታችንን ነገር ተመራምሮ ለመድረስ ሲል በመሃል መልአኩ በዮርዳኖስ ባህር ላይ ሲሄድ አገኘው። መልአኩም የዮርዳኖስን ባህር በእንቁላል ቅርፊት እየጨለፈ ወደ ውጭ ሲያፈስ ተመለከተ። ዮሐንስም ተገርሞ ምን ማድረግ ነው አለው። መልአኩም የዮርዳኖስን ባህር ቀድቼ ይደፋው ልጨርስ ነው ሲለው፣ ዮሐንስም መልሶ ታዲያ በእንቁላል ስባሪ ነው አለው። መልአኩም አዎ አለው። ዮሐንስም በከንቱ ደከም ካለ። ይህን ጊዜ መልአኩም መልሶ አንተስ ደግሞ የአምላክህን መገኘት አኗኗሩን ተመራምረህ በጥበብ ለማግኘት ብለህ በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር ብለህ ጀምር የለም አንተ ጌታን ተመራምረህ ካገኘህበት ከደረስክበት እኔም የዮርዳኖስን ወንዝ በዚህ እንዴት ጨልፌ ያልጨረሰው ብሎ የሥላሴ ርቀት ምጥቀት የባህሪ መለኮትን ረቂቅነት አስተምሮታል። ዮሐንስም ይህን ጊዜ ደንግጦ ዝቅ ብሎ ስሙ ዮሐንስ የሚባል አንድ ሰው ነበር ብሎ ሐሳቡን ለወጠና ሌላ ታሪክ ቀጠለ። ቅዱስ ዮሐንስ ጌታችንን እስከ እግረ መስቀሉ ድረስ በመከተሉ ክርስቲያኖች ሁሉ ወክሎ እመቤታችንን በአደራ የተቀበለ እርሱ ለእመቤታችን በአደራ የተሰጠ ሲሆን እመቤታችንን ከወሰዳት በኋላ ለዓመታት እየተንከባከበ ጠብቋታል። እናቱም በሕፃንነቱ ስለሞተችበት እመቤታችን ናት እንደ እናት እየተንከባከበች ያሳደገችው። ቅዱስ ዮሐንስ በመልኩ ከጌታችን ጋር ይመሳሰል ነበር። ቅዱስ ዮሐንስ ስዕል የመሳል ተሰጥኦም ነበረው። ጌታችን በተሰቀለበት ዘመን የነበረው ጢባሪዎስ ቄሳር ልጁ በሽተኛ ነበር። የጌታችንን የማዳን ሥራ እየሰማ እነ ጲላጦስ ስለ ጌታችን የሚጽፉለትን ይሰማ ስለነበር ልጁን ከጌታችን መቃብር ላይ እንዲያኖሩት ላከው። ልጁን ፈጥኖ ተፈወሰለት። ጢባሪዎስ ቄሳርም በልጁ መዳን ምክንያት የጌታችንን ውለታ ማስቀመጥ ፈልጎ የጌታችንን ስዕሉን የሚስልለትን ሲያጠያይቅ ዮሐንስን አገናኙት። ዮሐንስም ጌታችንን ልክ በዕለተ ዓርብ እንደተሰቀለ አድርጎ በመሳል ለጢባሪዎስ ቄሳር ሰጠው። ሲስለውም በመጀመሪያ ጌታችንን ልክ እንደተሰቀለ አድርጎ ራቁቱን ነበር የሳለው። ዮሐንስ የሳለውን የጌታችንን ስዕል አፍ አውጥቶ በመጀመሪያ አይሁድ በኢየሩሳሌም ራቁቴን ሰቀሉኝ፣ አሁን ደግሞ አንተ ድጋሚ በሮም ራቁቴን ተሰቅለኝ ብሎ ተናገረው። ዮሐንስም እጅግ ደንግጦ እንዴት አድርጌ ልሳለ ብሎ የሳለውን ስዕል ቢጠይቀው ስዕሉም ከለሜዳ አልብሰ ሳለኝ አለው። ዮሐንስም እንዳለው ከለሜዳ አልብሶ ከሳለው በኋላ ስዕሉን ትኩር ብሎ ተመልክቶ ቢስመው ከንፈሩ አንድ ቀን ተኩል ያህል ተጣብቆ ቆይቷል። ዛሬም ቅድስት ቤተ ክርስቲያናችን የምትጠቀምባቸው የጌታችን ስነ ስቅለት የሚያሳዩ ስዕሎች መገኛቸው ይህ
ወንጌላዊ ዮሐንስ የሳለው ስዕል ነው። ቅዱስ ዮሐንስ በተለያዩ ስሞች ይጠራል። በሕይወቱና በኑሮ ሁሉ ጌታችንን ለመምሰል ይጥር ነበርና ጌታችንም እጅግ ይወደው ስለነበር ፍቁረ እግዚእ ተባለ። የታላቁ ያዕቆብ ታናሽ ወንድም ስለሆነና አባቱ ዘብዴዎስም ስለሚባል ዮሐንስ ወልደ ዘብዴዎስ ተባለ። ለጌታችን ባለው ቅናት ከወንድሙ ጋር ሆኖ ባሳዩት የኃይል ሥራ እንዲሁም የጌታችንን አምላክነት በመግለጡ ወልደ ነጎድጓድ ተብሏል። ነገረ መለኮቱን ከሌሎች በበለጠ ሁኔታ አስፍቶና አምልቶ በማስተማሩ ነባቤ መለኮት ወይም ደግሞ ታኦሎጎስ ተብሏል። ኃላፊውንና መጻዊውን ጊዜ በራእይ ስለገለጠ አቡ ቀለምሲስ ተብሏል። ይህም በግሪክ ባለ ራእይ ማለት ነው። የጌታችንን መከራ መስቀሉን እያስታወሰ 70 ዘመን ሙሉ እያለቀሰ ስለኖረ ፊቱም በሐዘን ስለተቋጠረ ቁጽረ ገጽ ተብሏል። ክርስቶስን ከሌሎች ሐዋርያት ቀድሞ በወጣትነቱ ተከትሎ ከሁሉም ሐዋርያት መጨረሻ በስተርጅና ሞትን ሳይቀምስ ወደ ብሔረ ብፁዓን አድርጓል። ከቅዱሱ ረድኤት በረከት ያሳትፈን፣ ይቆየን። አሜን።